ኮካኮላ እንደ ጸበል የሚጠቀሙ ሰዎች እንዳሉ ታውቁ ይሆን? መልሳችሁ አይ ከሆነ እኔ ልንገራችሁ እንግዲህ በሀገራችን ኢትዮጵያ ሰው በየእምነቱ እና በየሃይማኖቱ ከበሽታና ከርኩስ መንፈስ ያድነኛል ብሎ ያመነበትን ነገር ሲያደርግ ይታያል። ታዲያ እግር ጥሏችሁ ወደ ራስ ገዟ ሳን ሁዋን ቻሙላ ከተማ ብትገኙ ነገሩ በፍጹም የተገላቢጦሽ። በዚህ ከተማ ነዋሪ የሆኑ የዞዚል ማህበረሰቦች እንግዲህ ኮካኮላን ምግብ በልቶ ለማወራረጃነት ሳይሆን እንደ ፈዋሽ መድኃኒትነት ይጠቀሙበታል። በሜክሲኮ ቺያፓስ ግዛት 10 ኪሎ ሜትር ርቀት ላይ የምትገኘው ሳን ሁዋን ቻሙላ በዓለም ላይ እጅግ አስገራሚ የሆነ ቤተ እምነት ይገኝባታል። ታዲያ ይህ ቤተ እምነት የኮካኮላ ቤተ እምነት በመባልም ይጠራል። ስሙን የሚያገኘው ኮካኮላ ስላሰራው ነው ብላችሁ ከገመታችሁ በፍጹም ተሳስታችኋል። ነገሩ ወዲህ ነው። በዚህ ቤተ ክርስቲያን የሚያመልኩ የዞትዞል ማህበረሰቦች ኮካኮላ መድኃኒት እንደሆነና እርኩሳት መናፍስትን እንደሚያባረር ያምናሉ። በቤተ ክርስቲያኑ ውስጥም በሚደረጉ ስነ ስርዓቶች ላይ ኮካኮላን ይጠጣሉ፣ መሬት ላይም ያፈሱታል። ለኮካኮላውም ሻማዎችን ያበሩለት። ታዲያ እነዚህ ሰዎች ኮካን ጠጥተው በሚያጋሳቸው ጊዜ ከተለያዩ በሽታዎችና እርኩስ መንፈሶች እየተፈወሱ እንደሆነም ነው የሚያምኑት። ከህፃናት ጀምሮ እስከ አዛውንት ድረስም የትኛውን ፈተና ውስጥ ቢሆኑ በሽታም ቢያጋጥማቸው ወደዚህ ስፍራ በመሄድ የኮካኮላን በመያዝ ሻማ በማብራት እና ጸሎት በማድረግ ስነ ስርዓቱን ይፈጽማሉ። በዚህ ምክንያት እንግዲህ የዚህ ከተማ ነዋሪዎች በአጠቃላይ ከስኳር ህመም ጋር ከፍተኛ ግብግብ እያደረጉም ነው የሚኖሩት። እና ድንገት እግር ጥሏችሁ ወደዚህ ከተማ ብታመሩ ኮካኮላን ስጋ በልቶ ማወራረጃ ብቻ ማየት የለባችሁ። ታዲያ ይህን ስርዓት ለማየት በዛ ያሉ ጎብኚዎች ወደዚች የራስ ገዝ ከተማ የሚፈልሱ ሲሆን ብዙዎቹም ፈተናዎቻቸውን ችግሮቻቸውን ይዘው ለኮካኮላ ተናግረው ኮካኮላን በመጠጣት ካጋሳቸው በኋላ ችግሬ በሽታዬና እርኩስ መንፈሴ ከለሌ ለቋል ሲሉ ይናገራሉ። እናንተስ ስለዚህ ስነ ስርዓት ምን አሳባላችሁ? ለመሄድስ ሐሳብ ያለው ሲኖር ይሆን? ሐሳባችሁን በኮሜንት ግለጹልን። እንደዚሁም እንደዚህ አይነት መረጃዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ